አፍጋኒስታን አንድ ድሮን በአየር ላይ ሲበር ያሉ። በዚህ ምክንያት በቦታው ያሉ ሰዎች ለማጥቃት ይዘጋጃሉ። ከጥቂት ቆይታ በኋላ የአሜሪካ ወታደሮች ወደ ከተማዋ ይገባሉ። ነገር ግን ከተማዋ ባዶ ሆናለች። ሆኖም አንድ አጠራጣሪ ነገር ይከሰታል። አንድ ግለሰብ መሳሪያ ይዞ ወታደሮቹን ለማስፈራራት ይሞክራል። እናም ወታደሮቹ እንዲያቆም ቢነግሩትም አልሰማም ይላቸዋል። በመጨረሻም ሊገሉት ይገደዳሉ። ከዚህ በኋላ ጄክ ለኮሎኔል ሜሰን ስለ ሁኔታው ያሳውቀውና ቦታው ላይ ያለውን ፈንጂ እንዲያመክን ሜሰንን ይጠይቀዋል። ሜሰንም ሀሳቡን ውድቅ ያደርግበታል። ሆኖም ጄክ ነገሮችን በራሱ ለማድረግ ይወስንና ፈንጂውን ያመክነዋል። ነገር ግን አንድ ያልታሰበ ነገር ይከሰታል። አንድ ፈንጂ ፈነዳና ወታደሮቹ በሙሉ ይወድቃሉ። ይህን ተከትሎ የአፍጋኒስታን ታጣቂዎች ከተደበቁበት በመውጣት ተኩስ ይከፍታሉ። በዚህም ብዙ የአሜሪካ ወታደሮች ይሞታሉ። ከዚህ ሁሉ መሃል ግን ሁለት ሰዎች በህይወት ተርፈዋል፣ ጄክ እና ሜሰን። ጄክ የያዘውን መሳሪያ በመጠቀም እየተኮሰ ሜሰን ጋር ይሄዳል። ከ5 ዓመት በኋላ አሁን ላይ ጄክ ከውትድርና ወጥቶ የግሉን ህይወት አርል በሚባል ሰው የሚተዳደር አውቶሾፕ ውስጥ ተቀጥሮ እየሰራ ቤተሰቦቹን እያስተዳደረ ነው። ከስራ በኋላ ሁልጊዜም ከቤተሰቦቹ ጋር ነው የሚያሳልፈው። ቤተሰቦቹ ሁልጊዜም ደስተኛ እንዲሆኑለት ይፈልጋል። ነገር ግን ከበስተጀርባ አንድ ችግር አለ። ብዙ ያልተከፈሉ ዕዳዎች እንዳለባቸው ባለቤቱ ታሳያለች። ነገር ግን ጄክ ነገሮቹ እንደሚያስተካክላቸው ቃል ይገባላታል። በቀጣዩ ቀን ጄክ ወደ ስራ ሲሄድ ጋንግስተሮች ያጋጥሙታል። ምክንያቱም ደግሞ እነዛ ጋንግስተሮች አርል ጋር ገንዘብ እንዳላቸውና ገንዘቡንም እንዳልመለሰላቸው ይነግሩታል። የጋንጎቹ መሪም ከጄክ ጋር እንዲጣሉ ጓደኞቹን ይነግራቸዋል። ነገር ግን ጄክ ሁሉንም ይዘርራቸውና ከጋንጎቹ መሪ ጋር ይጋፈጣል። ነገር ግን ሰውየው መሳሪያ ስለያዘ ጄክ ውሳኔውን ይቀይራል። ጋንጎቹም ተመልሰው እንደሚመጡ ነግረውት ይሄዳሉ። ከዚህም ክስተት በኋላ ጄክ አርልን ስለ ጉዳዩ ጠይቋል። አርልም መልሶ ከዚህ በፊት ጋንግ እንደነበርና አሁን ላይ ግን ይህንን ህይወቱን ትቶ የራሱን ህይወት እንደሚኖረው ይነግረዋል እና ሁሉንም ነገር እንደሚያስተካክልም ቃል ይገባለታል። ከስራ በኋላ ጄክ ወደ ቤቱ ሲመለስ የጋንጎቹ መሪ ከቤቱ አጠገብ መኪና ይዞ እየተመለሰ ያየዋል። ጄክም በሁኔታው በመደናገጥ ወደ ቤቱ ሲገባ ሚስቱና ልጆቹ በአሳዛኝ ሁኔታ እንደተገደሉ ያያል። ጄክ እጅግ አዝኖ ተቀምጧል። በኋላም ፖሊሶቹ ወደ ቦታው ይደርሱና ጄክን ስለ ሁኔታው ይጠይቁታል። ጄክም መልስ ከመስጠት ይልቅ መኪናውን ወደ አንድ ክለብ ይዞ በመሄድ እዛ የነበሩትን የጋንግ አባላት በሙሉ ይገድላቸዋል። መጨረሻም ቤተሰቡን የገደለበትን ሰው ያገኘዋል። ጋንጉም የእሱን ቤተሰቦች ከመግደል ውጪ አማራጭ እንደሌለው እንደ ልመና አድርጎ ሲነግረው ጄክም እሱንም አብሮ ይገድለዋል። አሁን ላይ 5 ወራት አልፈዋል። ጄክም በሰራው ወንጀል እስር ቤት ሆኖ የቤተሰቦቹ ትዝታ እያሰቃየው ነው። አንድ ቀን ግን ጄክ ጎብኚ እንዳለው ይነገረውና ወደ ቦታው ይሄዳል። ቦታው ጋር ሲደርስም አንድ ሰው ያገኛል። ያም ሰው ሜሰን ነበር። ሜሰንም የወንጀሉ ፋይል እንደገና እንዲከፈት ጄክን ይጠይቀዋል። ነገር ግን ጄክ ሁሉንም እንደተበቀለና ምንም አይነት ጸጸት እንደማይሰማው ይነግረውና ድጋሜ ተመልሶ እንዳይመጣ ነግሮት ወደ ቦታው ይመለሳል። ከጊዜያት በኋላ ጄክ እንደገና ራምዚ የሚባል ድብቅ ስራ የሚሰራ ቡድን ያለው ጎብኚ ይጎበኘዋል። ልክ እንደተለመደው ማናገር እንደማይፈልግ በመግለጽ ወደ ክፍሉ ይመለሳል። የዛን ቀን ሌሊት ጄክ ተኝቶ ሳለ ጭንብል የለበሱ ሰዎች ጄክን አፍነው ይወስዱታል። ጄክ ሲነቃ ከእስር ቤቱ ውጪ ራምዚን ጨምሮ ሌሎች ሰዎች በዙሪያው ከበውት ይመለከታል። የራምዚ ቡድንም ሴክሽን 8 ይባላል። ራምዚ ለጄክ ቦታ ሊሰጠው እንዳሰበና ልጁ አባቱ ጀግና እንደሆነ እንጂ ፈሪ እንዳልሆነ ማሳየት እንዳለበት ለጄክ ይነግረዋል። ጄክም በሀሳባቸው ይስማማል። በሚቀጥለው ቀን በዋሽንግተን ዲሲ ራምዚ ለጄክ የቡድን አባላቶቹን ያስተዋውቀዋል። እናም ባትኬቭ የተባለ ጉዞ እንዳለ ይነግረውና ትዕዛዙ የመጣውም ከስቴት ዲፓርትመንት እንደሆነና ጉዳዩም ሀገርን ከጥቃት ስለመከላከል እንደሆነ ይነግሩታል። በመቀጠል ጄክ ለስራው ዝግጅት ይጀምራል። ቤት፣ ባንክ አካውንት እንዲሁም መኪና ከራምዚ ይሰጠዋል። ራምዚ ከቦታው ከሄደ በኋላ አያክስ ጄክን ለማነሳሳት በማሰብ ለመደባደብ ይገፋፈዋል። ጄክ ላለመደባደብ ቢፈልግም ነገር ግን አያክስ ዱላውን አበረታበት። በዚህ ጊዜ ጄክ አያክስን መሬት ላይ በመጣል የያዘውን እስክሪብቶ አይኑ ላይ ሲያስጠጋው የልጁ ትዝታ ይመጣበትና ይረጋጋል። ከዛ በኋላ ክፍሉን ለቆ ይወጣል። በቀጣዩ ቀን ሙለር እና ጄክ ወደ ግል ጄት ይገቡና የመጀመሪያውን ተልዕኮ ትነግረዋለች። ኢላማ ያደረጉትም ካስቲሎ በሚባል ህገወጥ የመሳሪያ አዘዋዋሪ ሰው ላይ ነው። ይህ ሰው እጅግ አደገኛ ማስረጃዎችን ለሩሲያ ሊሸጥ ስለሆነ የጄክ ስራ ይህንን ሰው ገሎ ንብረቶቹን ማስመለስ ነበር። ምሽት ላይ ጄክ እና ሙለር ሜክሲኮ ውስጥ ካስቲሎ ከሩሲያ ተደራዳሪዎች ጋር መጋዘን ውስጥ ሩቅ ሆኖ እየተመለከቱት ነው። በመሃል ተደራዳሪዎቹና ካስቲሎ አለመግባባት ውስጥ ይገባሉ። ይህንን አጋጣሚ በመጠቀም ጄክ አንዱን ጠባቂ ገድለዋል። በዚህም በተሰማው የተኩስ ድምፅ ተደራዳሪዎቹ ተኩሱ የመጣው ከካስቲሎ የቡድን አባላት ጋር ስለመሰላቸው እርስ በርስ ይታኮሳሉ። በዚህ አጋጣሚም ጄክ ሁሉንም በመግደል ወደ አንድ መኪና ያመራል። መኪና ውስጥም 2 ፍርሃት ውስጥ ያሉ ሴቶችን በመመልከት ማስረጃውን ብቻ ወስዶ ጥሏቸው ይሄዳል። በመቀጠልም ጄክ ወደ ራምዚ ሲመለስ ራምዚ ተበሳጭቶ ያገኘዋል። ምክንያቱም ጄክ ስለ ሰው ህይወት መጨነቁን አይቶ ነው። ራምዚ ጄክን ተልዕኮ ላይ ብቻ እንዲያተኩር አለበለዚያ ደግሞ ወደ እስር ቤት እንደሚመልሰው ይነግረዋል። ጄክም ተበሳጭቶ ከክፍሉ ይወጣል። ጄክ ከወጣ በኋላ ሙለር ጥሩ እንዳልሰራ ለራምዚ ትነግረዋለች። ነገር ግን ራምዚ አቋሙ እንዳልተቀየረ ለሙለር ይነግራታል። ከቆይታ በኋላ ራምዚ ሎክ ለሚባል ሰው ይደውልለታል። በቀጣዩ ቀን ኒቫዳ በሚባል ቦታ ሎክ አንድ ሆቴል ይገባና ጠባቂዎቹን በመግደል ወደ አንድ ክፍል ይገባል።
እናም አንድ ሰው ተኝቶ ያገኛል። ያም ሰውዬ ሎክ እንዳይገድለውና ብዙ ገንዘብ እንደሚሰጠው ቃል ቢገባለትም ሎክ ግን ሰውየውን ተኩሶ ይገድለዋል። ከዛም ሎክ ለማምለጥ ይሞክርና ተሳክቶለት አንድ መኪና ሰርቆ ከአካባቢው ይሰወራል። ጄክ ወደ ቤቱ ከተመለሰ በኋላ አንድ የመጠጥ ቤት ቁጭ ብሎ የጠጣ ሳለ ሙለር በድንገት ትመጣና ትቀመጣለች። በዚህም ሰዓት ጄክ ስለ ራምዚ መረጃ ይጠይቃታል። እሷም ምንም እንደማታውቅ ትነግረዋለች። ከጊዜያት በኋላ ራምዚ ሌላ ተልዕኮ ለነ ጄክ ይሰጣቸዋል። ይህም ግርሃም የተባለን ጉቦ በመስጠት ራሱን የሚከላከልና ሀገርን የካደ ሰውዬ ገሎ እጅግ ጥብቅ ሚስጥር የያዘ ሰነድ መልሶ እንዲያመጡለት ነበር። በኋላም ራምዚ ያለፈውን አይነት ስህተት እንዳይሰራ ጄክን ያስጠነቅቀዋል። ከሰዓታት በኋላ የነ ጄክ ቡድን ግርሃም ንግግር ወደሚያደርግበት ቦታ ይደርሳሉ። ሙለር አንድን ጠባቂ በመግደል ወደ ውስጥ ትገባና የሴናተሩ ኮምፒውተር መጥለፍ ትጀምራለች። በዚህም ጊዜ የግርሃም ጠባቂዎች ግርሃምን ይዘው ወደ መኪና ውስጥ ያስገቡትና መሄድ ሲጀምሩ ጄክ እየሮጠ ይከተላቸዋል። ነገር ግን ጄክ መሮጡ እንደማያዋጣው ስላወቀ በአቋራጭ መንገድ በመሮጥ መኪናው ፊት ለፊት በመተኮስ ያስቆመዋል። ከዚያም ግርሃምን እንዳይገለው ጄክን ሲማጸነው ጄክ የቤተሰቦቹ ትዝታ ይመጣበታል። በዚህ መሃል ግን ከላይ የቀሩት የሴክሽን 8 የቡድን አባላት ግርሃም ላይ ተኩሶ ይገሉታል። ከቆይታዎች በኋላ ጄክ ቤቱ ቁጭ ብሎ መጠጥ የጠጣ ፎቶዎችን እያየ ባለበት ሰዓት የታጠቁ ሰዎች እየመጡ እንደሆነ ይመለከትና በቤቱ በላይኛው በር በኩል አድርጎ ያመልጣል። በሚቀጥለው ቀን ጄክ ወደ ሜሰን ቤት ሄድና የተፈጠረውን ነገር በሙሉ ያስረዳዋል። ሜሰንም መልሶ ጄክ አሁን ያለበት ቡድን ህገወጥ እንደሆነና ህይወቱ አደጋ ውስጥ እንደሆነ ይነግረዋል። ነገር ግን በገንዘብና በመሳሪያ እንደሚረዳው ቃል ይገባለታል። ጄክ ወደ ቤቱ እየተመለሰ ባለበት ሰዓት ራምዚ ደውልለትና መገናኘት እንዳለባቸው ለጄክ ይነግረዋል። ነገር ግን ጄክ ፈቃደኛ አልነበረም። አሁን ራምዚ ለሎክ በድጋሚ በመደወል ጄክን እንዲገለው ትዕዛዝ ይሰጠዋል። ሎክ እጅግ አደገኛ የሆነና ርህራሄ የሌለው ሰው ነው። ከቆይታዎች በኋላ ጄክ እየተራመደ ባለበት ሰዓት ላይ ከአንድ ህጻን ልጅ ጋር ይጋጫል። ይህም ህጻን ልጅ የጄክ የልብ ጓደኛ የነበረ ሲሆን የጄክ ልጅ ከመገደሉ በፊት በያዘው መጽሐፍ ላይ አይነት ያሉ ሱፍ የለበሱ ሰዎች በቤቱ አቅራቢያ አይቶ እንደነበር እየገለጸለት ባለበት ሰዓት ላይ ሎክ ጄክ ላይ መተኮስ ይጀምራል። ጄክም በመሮጥ ለማምለጥ ይሞክራል። ሎክም የፖሊስ መኪና በመስረቅ በማምለጥ ላይ እያለ ራምዚ ደውልለትና የተፈጠረውን በሙሉ ይነግረዋል። ምሽት ላይ ጄክ እርል ሱቅ ውስጥ ተደብቆ ባለበት ሰዓት ላይ ኮምፒውተሮቹ መጮህ ይጀምራሉ። ከዚያም የሴክሽን 8 አባላት ጄክን ለመግደል ይመጣሉ። ጄክና እርልም በያዙት መሳሪያ በመተኮስ ራሳቸውን መከላከል ይጀምራሉ። በመጨረሻም ጄክ ጥይት ያልቅበትና በመኪና ተከልሎ ሳለ አያክስ ያለውን ጥይት አውቆ ይጨርሰውና እጅ በእጅ ከጄክ ጋር መጣላት ይጀምራሉ። ከዛም አያክስ ጄክን ይጥለውና ሊወጋው ሲል ሙለር አያክስን ተኩሳ ትገለውና ጄክን ታድነዋለች። በኋላ እርል የመኪና ቁልፍ ለጄክ ይሰጠውና ከቦታው ርቀው ይሄዳሉ። እየሄዱም ሳለ ሙለር ጄክን ያዳነችው እሷም ከሴክሽን 8 መውጣት ስለምትፈልግ እንደሆነ ተናግረዋለች። ነገር ግን ጄክ አላመናትም ነበር። በቀጣዩ ቀን ጄክና ሙለር ሞንታና በሚባል ቦታ ወደ ራምዚ ድብቅ መኖሪያ እየሄዱ ባለበት ሰዓት ጄክ ሳያስበው ከጀርባው ይመታና ራሱን ስቶ ይወድቃል። ጄክ ሲነቃ ሙለርን ከራምዚ ጋር ያያታል። ሁሉም ነገር ውሸት እንደሆነና ወጥመድ እንደሆነም ትነግረዋለች። ራምዚም ቀበል አድርጎ አንድ ሰርፕራይዝ እንዳለው ይነግረዋል። በሩም ሲከፈት ሜሰንን ያየዋል። ሜሰንም ለራምዚ እንደሚሰራና ቤተሰቦቹም የተገደሉት በአላማ እንደሆነና በቤተሰቦቹ ሞት እሱ ለድብቅ አላማቸው ማስፈጸሚያ እንደሆነ ይነግሩታል። ጄክም በመካዱ እጅግ ይበሳጫል። በኋላም ሁሉም ክፍሉን ለቆ ይወጡና ጄክ ብቻውን ይቀራል። ሜሰንም የተስማሙበትን ገንዘብ ለራምዚ ሰጣቸውና አያይዞም ራምዚ ጄክ መገደል እንዳለበት ለሜሰን ይነግረዋል። ሜሰንም በሐሳቡ ይስማማል። ሜሰን ተመልሶ ጄክ ወዳለበት ክፍል ይገባና ጄክን ከታሰረበት ይፈታዋል። ከዛ ሜሰን ሴክሽን 8ን ለመደምሰስ እየሰራ እንደሆነና ጄክንም ስራውን እንዲጨርስ ይነግረዋል። በመቀጠል ሜሰን የቤቱን አላርም አውቆ ያጮኸዋል። በዚህም ምክንያት ሁለቱ ጠባቂዎች ወደ ውስጥ ይገባሉ። ጄክና ሜሰንም ተኩሶ ይጥሏቸዋል። በዚህ መሃል ራምዚ ሜሰን ችግር እንደተፈጠረና ጄክ ሜሰንን ማመን እንደሌለበት ይነግረዋል። በተኩሱ መሃልም ሜሰን ይመታና ጄክን ሁሉንም ነገር እንዲፈጽመው ነግሮት ይሞታል። በዚህ ቅጽበት ሙለር ጄክ ላይ ሽጉጥ ትደቅንበታለች። ነገር ግን ቀላል አልነበረውም። ስለዚህም እጅ በእጅ ይጋጠማሉ። ከትንሽ ትግል በኋላ ሙለር የጄክን ትከሻ ስትይዘው እሱ ደግሞ በያዘችው ስለት ራሷን ወግታ እንድትገል ያደርጋታል። ከቤቱ ወጥቶም ራምዚን በመኪና ማሳደድ ይጀምራል። በኋላም ይደርስበትና ይገለዋል። ነገር ግን ታሪኩ እዚህ ጋር አላበቃም። ምሽት ላይ ሳቮይ የሚባል ሰው ጄክን አግኝቶት ሜሰን ለሱ ሲሰራ እንደነበር ይነግረውና ለሌላ ተልእኮ እንደሚፈልገው ይነግረዋል። ጄክ ግን እንደማይስማማ ሲነግረው ሳቮይ ለማንኛውም ብሎ የሱን አድራሻ ያለበት ካርድ ይሰጠዋል። ከቆይታ በኋላ ጄክ ወደ ቤቱ ሲመለስ ሎክ ቤት ውስጥ ቁጭ ብሎ ያገኘዋል። ምክንያቱም ሎክ ጄሰንን እንዲገለው ከራምዚ ትዕዛዝ ተሰጥቶት ስለነበር። አሁን ደግሞ በተራቸው ጄክ እና ሎክ መደባደብ ይጀምራሉ። ነገር ግን በመጨረሻም ጄክ ሎክ የጣለውን ሽጉጥ ያነሳና ሎክን ተኩሶ ይገለዋል። በመጨረሻም ጄክ ጠዋት ላይ ለእርል በድምጽ መልእክት ለሁሉም ነገር እንደሚያመሰግነው ይነግረውና ባስ ውስጥ ይገባል። ባስ ውስጥ ግን አንዲት እናት ከልጇ ጋር ሲያያት የቤተሰቦቹ ትዝታ ይመጣበትና ሳቮይን ደውሎ